መጥቶ እኔ የዓለም ብርሃን ነኝ አለ። ሌላው ጨለማ ነው እያለ ነው ማለት ነው። አየህ ኢየሱስ እንደገና አሁን ዮሐንስ ወንጌል ምዕራፍ 10 ላይ እንደዚህ አለ፣ ሌባው ሊሰርቅና ሊገድል ይመጣል አለ፣ እኔ ግን ሕይወትን ልሰጣችሁ መጣሁኝ አለ። አየህ ሕይወትን ጳውሎስ ሊሰጥ አይችልም። ሕይወትን ጴጥሮስ፣ ሉቃስ፣ ማቴዎስ ሊሰጥ አይችልም። ወይም ሚካኤል ወይም ገብርኤል ሊሰጥ አይችልም። ሕይወትን ሊሰጥ የመጣው ማን ነው ካልከኝ ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ። ኢየሱስ ክርስቶስ በቃሉ ላይ ሲናገር ዮሐንስ ወንጌል ምዕራፍ 7 ቁጥር 38 አካባቢ አይሁዳውያን የፋሲካን በዓል እየበሉ እየጠጡ እንደፈለጉ እየዘፈኑ እየደነሱ ያለ ኢየሱስ ክርስቶስ መሃላቸው ላይ ቆመና እንደዚህ አለ፣ ማንም የተጠማ ቢሆን ወደ እኔ ይምጣ አለ፣ ከሆዱ አለ የሕይወት ውሃ ይፈልቃል አለ። ወዳጄ ይህ የሕይወት ውሃ ከቧንቧ ቀድተሽ የምትጠጣው ሕይወት አይደለም፣ እሱ አይደለም። ይህ የሕይወት ውሃ ከኢየሱስ ወይም በኢየሱስ የሚገኝ